ውድ የሆኑ ሰአታችሁን በአግባቡ መጠቀም ከፈለጋችሁ እነዚህን ሁለት በጣም ወሳኝ ነገሮችን ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮዬ በጣም ወሳኝ የሆኑ ሁለት ሾርት ከቶችን አሳያችኋለሁ። እነዚህ ሾርት ከቶችን የምንጠቀማቸው በኮፒ ፔስት ስንሰራ ነው። አንደኛው ስንጀምር ይሄኛው ለምሳሌ እንደምታዩት እዚህ ጋር በጣም አሪፍ የሆነ የዳታ አቀማመጥ አለ። ደስ ይላል ማለት ነው። ለስራ ምቹ የሆነ አይነት ዳታ አለ። እዚህ ጋር ደግሞ ፎርማቱ ትክክል አይደለም ማለት ነው። በምንፈልገው አይደለም። ስለዚህ ይሄኛውን ገና እንደዚህ በእጃችን እየጎተትን እንደዚህ ከምናስተካክል በቀላሉ እንዴት እንደምናስተካክል አሳያችኋለሁ። ይሄኛውንም ለማድረግ እንደዚህ በትክክል የተቀመጠው ዳታችንን ኮንትሮል ሺፍት ዳውን አሮ በማድረግ ሴሌክት እናደርጋለን መጀመሪያ። ከዛ ኮንትሮል ሺፍት ራይት አሮ ካደረግን በኋላ እንደዚህ ከመረጥን በኋላ ዳታችንን ትክክለኛ የሆነውን ማለት ነው ወደ ሆም እንሄድና ሆም ላይ ፎርማት ፔንተር የምትላለች እሷን እንነካታለን። እቺኛውን ፎርማት ከሁለት እና ከዛ በላይ የምንጠቀም ከሆነ ሁለቴ ክሊክ እናደርጋለን። እኛ አሁን እዚህ ጋር አንድ ስለምንጠቀም አንድ ጊዜ ማድረግ ይበቃናል ማለት ነው። ስለዚህ እንደዚህ ካረግን በኋላ እዚሽ ጋር መተን እንደዚህ ፔስት እናደርጋለን ማለት ነው። በዚህ መልኩ ፔስት ካረግን በኋላ ልክ እንደዚህኛው በጣም አሪፍ የሆነ አቀማመጥ ወይም ደግሞ ፎርማቱ በትክክል የተቀመጠ ዳታን ማግኘት እንችላለን በዚህ መልኩ ማለት ነው። ሁለተኛው ደግሞ ለምሳሌ እዚህ ጋር የተቀመጠው ፎርማት አለ። ይሄኛው ፎርማት ኮለመኑም ሮውም ደግሞ ስፋቱና ሳይለያይ ራሱን ኮፒ ማድረግ ስንፈልግ ምን እናደርጋለን? ኮንትሮል ሺት ዳውን አሮ እናደርጋለን። በዚህ መልኩ ከመረጥን በኋላ ዳታችንን ማለት ነው። ዳታችንን በዚህ መልኩ ከመረጥን በኋላ ኮፒ እናደርጋለን ማለት ነው። ኮፒ ካደረግን በኋላ እዚች ጋር ፔስት የምትለው ጋር እንምጣና እዚች ጋር አያችሁ ወደ ግራም ወደ ቀኝ የሚያሳይ አይነት እንትን አለ። እሷን ስንመርጣት ለምሳሌ እዚህ ጋር መተን በዚህ መልኩ ያስቀምጣል ማለት ነው። ይሄ አሁን ሁሉ ነገሩ እኩል ነው ማለት ነው። ተመሳሳይ የሆነ ስፋት ወደ ጎንም ወደ ላይም ተመሳሳይ የሆነ የፎርማት አቀማመጥ እንዲኖረን ያደርጋል ፔስት ማለት ነው። ቴንኪው። አካውንቱን ፎሎ አድርጉ። ኮፒ ሊንክ በማድረግ ለሌሎች እንዲደርስ አድርጉ። ቴንኪው። ሰላማችሁ ብዛ።